በብልሃትና በፍቅር በክብር ግን አብርሃም እንደማትመልሺው በጣም እርግጠኛ ነኝ። ሰማሽኝ ማግኘት ይቀርቦልሽ ነበር። ሰማሽኝ አይደለ? አትሰሚም? ጆሮሽ አይሰማ? ይቅርታና መርጬ መስማት ይችላልው ከፈለኩ። ኖ ጆሮሽ የማይሰማ ከሆነ ታከሚው በመጀመሪያ ደረጃ እሺ። እንደዛ ነው የሚሆነው። ሲቀጥል ደግሞ ማለት ነው እዚህ ቤት በመጣ ቁጥር ሁሌ እንደሰጋሽ ነው እየተንገበገብሽ የምትኖሪ ከሆነ አሁንም ሁሌም በስጋት ነው። ክፋትሽ እኮ ነው የሚያሰጋኝ። ክፋትሽ አወቅሽው አይደል? አይደለም የሆነ ሰው ሴጣን ጋር እኮ ያንገበግባል አይደለም። ሁሌ እኔ እናንተ እንላያለን ወደ ድሮ ትመለሳለህ። ሁሌ እኮ እንዳለቃቀስሽ ነው አይደል እንዴ? እሺ እሱ ይሁን እያለቃቀሰች የሚሆን ምንም ይሁን ብቻ ሳይሆን ማልቀስ በእናንተ ተጀመረ የሚወልሽ በራስ ስለማትተማመኝ ነው። እኔ ሩት አንድ ነገር ልንገርሽ፣ ደግሜ አንድ ነገር ልንገርሽ። አንቺ በራስሽ ስለማትተማመኝ ነው። አላመመውም እኮ እያልሽ ያለ የነበርሽ ልጅ ነሽ እኮ። አላመመውም አብርሃም እያልሽ እንዴ? ምን አይደለም አሁን ይኸውልሽ ወደ ራሱ እየተመለሰ ስትሰሚ ነው እንደዚህ እየተንገበገብሽ ያለሽ። ሰሞኑን የተፈጠረውን ነገር አይታል እንዳላመመው ሁሉን ነገር በራሱ ማድረግ እንደሚችል እኮ ህሊናችሁ ያውቀዋልም ታውቁታላችሁ። ረጅም ጊዜ ታሟል። እሱ በደንብ አድርገሽ በግልጽ ታየዋለሽ። ከዛ ባለፈ አንቺ በራስሽ ራሱ የምትተማመኝ ሴት አይደለሽም። ምክንያቱም አብርሃምን በፍቅር በሰላም ወይም ደግሞ ቢሆን ነገር አይደለም የመለሽው። ታውቂያለሽ ተንኮልሽን። በጣም ተንኮለኛ ሴት ነሽ። ተጋረኩ ገባሽ አይደለም? ስለዚህ አንቺም ኮንፊደንስ ሊኖርሽ አይችልም። እኔ በደንብ የልቤ ንጹህነት ስለማውቅ ኮንፊደንስ ይኖረኛል። አንቺ ግን እድሜ ልክሽን ተንኮልና መጥፎ ነገር እያሰብሽ ስለምትኖሪ ልብሽ በፍጹም ንጹህ አይደለም። በምንም አይነት መንገድ የፈለኩትን ለማድረግ ምንም ግድ አይሰጠኝም ማድረግ ስለምችል። ገባሻ? በየትኛው መንገድ ብትመጪ በየትኛው መንገድ አድርጌ ያሳይሻለሁ የፈለግሽው ነገር። ስለዚህ አሁን ይቅርታ ነው አሁን አንቺ የምታደርጊው ነገር የምሰማበት ጊዜ የለኝም። መስማት አይደለም እየተከበርኩኝ እሺ ጊዜ አሳይቼሻለሁ እኮ። እሺ እየተገበርሽ ማሳያት ምንም ማርጋት ምንም ይኸውልሽ አሁን ኖ ሌላ ነገርኛ ጭቅጭቅ አሁን ምሩት ለምንድን ነው ወደ ጭቅጭቅ የምትመልሽን? በቃ አንቺ ጋር የማያስፈልግ ነገር አለ። ሰምተሽኛል? እንድትነኪኝ አልፈልግም እኮ እንድትነኪኝ አልፈልግም። ሴሊስ ስለሆንሽ ነው። ሴሊስ ስለሆንሽ እንጂ ወንድ ልጅ ብትሆኚ እናደርገውን እናደርግ ነበር። ሴሊስ ስለሆንሽ ያው ለሴሊስ ክብር ስላለን እንጂ እንደ አንቺ እንደምታስቢው አይነት አይደለም። እሺ ክብሩ ስለዚህ ይኸውልሽ አሁን ምንም ነገር ካንቺ የምንፈልገው ነገር የለም። የአብርሽን ዕቃ ብቻ እንድትሰጪን ነው። እንደዛ ደግሞ አላደርግም ካልሽ ኖርማል ነው፣ ገብተን መውሰድ እንችላለን። እዚህም ቤት ውስጥ ነን ያለ ነው። አንተ ወንድ ነህ። እኔ ይኸውልሽ እንዴት እንደምወስደው ታያለሽ። ይሄንን ለማለፍ አረ ቀላል እኮ ነው አንቺ እኮ